ሄሎ ፋሚሊ እንዴት ናችሁ? ሁላችሁም እንግዲህ በያላችሁበት ሰላማችሁ ይብዛ ብያለሁ። ወዳችሁ ፈቅዳችሁ ስለምትከታተሉኝ ታንኪዩ ማለት ፈልጋለሁ። ስለዚህ ይህ ስማርት እንግሊሽ ላንጉዌጅ ሴንተር ነው እና ምንድነው ዛሬ ፓርቲንግ ወይም ስንለያይ የምንላቸውን የእንግሊዘኛ ፕሮቨርብ ነው ይዤላችሁ የመጣሁት። ስለዚህ ምንድነው what we say during separating ስንለያይ ምንድነው ማለት ያለብን? ስንለያይ ያኔ ሰው ጋር ተገናኝተን ሰላምታ ተለዋውጠን ስንለያይ ምንድነው የምንለው? ግሪቲንግ ካሁን በፊት ስለሰራሁላችሁ ሰላምታ ስንለዋወጥ ምን ማለት እንዳለብን ሰርቼላችኋለሁ። ዛሬ ደግሞ ስንለያይ ምንድነው ማለት ያለብን? ሶ ጉድባይ ቴክ ኬር ዮርሰልፍ ኦኬ፣ ደህና ሁን፣ ደህና ሁኚ፣ ደህና ሁኑ። ኦኬ ቴክ ኬር ዮርሰልፍ ራስሽን ጠብቂ፣ ራስህን ጠብቅ፣ ኦር ራሳችሁን ጠብቁ ማለት ነው። ሃቭ ኤ ናይስ ዴይ ኦኬ፣ መልካም ቀን ይሁንልህ። ወይም ደግሞ ሃቭ ኤ ናይስ ናይት መልካም ምሽት ይሁንልህ። ሃቭ ኤ ጉድ ዴይ፣ ሃቭ ኤ ጉድ ዴይ ካል ጥሩ ቀን ይሁንልህ። ዛስ ተመሳሳይ ናቸው፣ ብዙ የሚራራቅ ትርጉም የለውም። ሶ ሃቭ ኤ ጉድ ናይት ካልን ደግሞ መልካም ምሽት ይሁንልሽ፣ ጥሩ ምሽት ይሁንልህ ማለት ነው። ሶሎንግ ደህና ሁን ማለት ነው። ሶሎንግ ማለት ደህና ሁን። ኦኬ ደህና ሁን፣ መልካም እድል። ቺርስ ማለት መልካም ጤና። ቺርስ ስትለያዩ አንድ ሰው ጋር ቺርስ ማለት ትችላላችሁ። ቺርስ ማለት መልካም ጤና። ኦኬ ጥሩ ጤና ይሁንልህ፣ ጤና የተጠበቀ ይሁን ማለት ነው። ኦኬ ሲ ዩ ኔክስት ቀጣይ እንተያያለን። ሲ ዩ ኔክስት ኦኬ ቀጣይ ያለው ማለት ነው። ሲ ዩ ኔክስት ማለት ቀጣይ ያለው። ዛስ ሲ ዩ ሌተር ያኔ ዳግም አገኘሃለሁ። ኦኬ ዳግም እንገናኛለን። ዛስ ሲ ዩ ሌተር ኦኬ የመልካም ምኞትም ጭምር ነው። ሲ ዩ ሌተር ቀጣይ አገኘሃለሁ። ዛ ብሬክ ኤ ሌግ ማለት በነገራችን ላይ መልካም እድል ማለት ነው። ብሬክ ኤ ሌግ መልካም እድል ወይም ደግሞ ቢዌል ደህና ሁን፣ ቢዌል ኦኬ ደህና ሁን ወይም ብሬክ ኤ ሌግ። አንድ ሰው ጋር ስትለያዩ ጉድባይ ብቻ አይደለም መጠቀም ያለብን። ዛስ ብሬክ ኤ ሌግ ማለት ትችላላችሁ፣ ወይም ሲ ዩ ሌተር ወይም ሲ ዩ ኔክስት ወይም ቺርስ ማለት ትችላላችሁ፣ ወይም ሶሎንግ ማለት ትችላላችሁ። ሶሎንግ ካላችሁ መልካም ያኔ ደህና ሁን ማለት ነው። ዛስ ግሬት። ወይም ደግሞ ሲ ዩ ሌተር ማለት ሲ ዩ ሌተር ከሚለው ጋር ተመሳሳይ ነው። ሲ ዩ ሌተር ዛስ ሲ ዩ ሌተር ነው የምንለው። ማታ ከሆነ ደግሞ ናይቲ ናይት ማለት ትችላላችሁ። ናይቲ ናይት ማለት መልካም አዳር ማለት ነው። ናይቲ ናይት ማለት መልካም አዳር። ኦኬ ሃቭ ኤ ፒስፉል ረስት ኦኬ እንደዚሁ ማታ ከሆነ ሃቭ ኤ ፒስፉል ረስት ሰላም ያለው እንቅልፍ ይሁንልህ፣ ሰላም ያለው መኝታ ይሁንልህ፣ ሰላም ያለው ረፍት ይሁንልህ። ኦኬ ይሁንልሽ ወይም ይሁንላችሁ። ሃቭ ኤ ፒስፉል ረስት ኦኬ ዛት ኢዝ ሃቭ ኢዚ ረስት እንደዚሁ ቀለል ያለ ረፍት ይሁንልህ። ኦኬ ቀለል ያለ እንቅልፍ ረፍት ይሁንልህ። ብዙ ጊዜ ማታ ላይ ሲሆን እንደዚህ እንላለን። ሃቭ ኤ ቤቢ ላይክ ስሊፕ አያቸው አይደለ? ሃቭ ኤ ቤቢ ላይክ ስሊፕ ማለት ያው ህፃናቶች ሲተኙ ታውቃላችሁ፣ ሀሳባቸውን ጥለው ምንም አይነት ቅዠት የለም፣ ሌላ ነገር የለም፣ ምርጥ እንቅልፍ ነው የሚተኙት። ሶ ሃቭ ኤ ቤቢ ላይክ ስሊፕ ማለት ጥሩ እንቅልፍ ይሁንልህ። ኦኬ የህፃን ልጅ እንቅልፍ የመሰለ ጥሩ እንቅልፍ ይሁንልህ ማለት በጣም ጥሩ እንቅልፍ ይሁንልህ፣ ቅዠት የሌለበት፣ ናይትሜር የሌለበት። ናይትሜር ማለት ቅዠት ማለት ነው። ኦኬ ናይትሜር የሌለበት ዛስ ጥሩ እንቅልፍ ይሁንልህ ማለት ነው። ሃቭ ኤ ቤቢ ላይክ ስሊፕ ካላችሁ ይህንን መልካም እንቅልፍ ይሁንልህ፣ ጥሩ እንቅልፍ ይሁንልህ። ኦኬ አይ ሆፕ ሱ ዩ ሱን ኦኬ በቅርብ እንደማይሽ ወይም በቅርብ እንደማያችሁ ተስፋ አለኝ። አይ ሆፕ ሱ ዩ ሱን ማለት በቅርብ እንደማያችሁ ወይም በቅርብ እንደማይሽ ተስፋ አለኝ ማለት ነው። ዛትስ ግሬት። ስለዚህ ምንድነው ፓርቲንግ ወይም ስንለያይ የምንላቸው ነገሮች እነዚህ ናቸው። እነዚህን በደንብ እንያዛቸው። ዛስ ሶ ሁሉንም ማለት አይጠበቅብንም። የምንፈልገውን ነገር ከዚህ አንዱ ማለት እንችላለን። ሲ ዩ ኔክስት፣ ሲ ዩ ሌተር ወይም ቺርስ ማለት ትችላላችሁ አንድ ሰው ጋር ስትለያዩ። ወይም ሶሎንግ ማለት ትችላላችሁ። ሃቭ ኤ ጉድ ዴይ ማለት ትችላላችሁ። ሃቭ ኤ ናይስ ዴይ ማለት ትችላላችሁ። ሃቭ ኤ ናይስ ናይት፣ ሃቭ ኤ ጉድ ናይት ማለት ትችላላችሁ። ጉድባይ ቴክ ኬር ዮርሰልፍ ማለት ትችላላችሁ። ብሬክ ኤ ሌግ ማለት ትችላላችሁ። ሲ ዩ ሌተር፣ ናይቲ ናይት ማታ ከሆነ የምፈልጉትን ነገር አንዱን መጠቀም ትችላላችሁ ማለት ነው፣ ወይም ሁለቱን። ዛስ ሶ ሁሉንም ግን እንያዛቸው፣ እንወቃቸው። ዛትስ ግሬት። ሰው ይህን ማለት የምፈልገው መማር የምትፈልጉ ልጆች ስማርት እንግሊሽ ላንጉዌጅ ሴንተር ከፕሮፋይላችን ስር ቲክታክ ፕሮፋይል ስር ሊንክ አለ፣ ቴሌግራም ሊንክ፣ በዛ ጆይን አድርጉ። ስታርትን ፍሮም ዘ ቢጊኒንግ ኦኬ ከመጀመሪያ ጀምሮ ስታርትን ፍሮም ዛት ሌተርስ እንግሊሽ ሌተርስ ኮንሶናንት ኤንድ ቫውልስ ከአናባቢና ተነባቢዎች ጀምሮ ከእያንዳንዱ ከእንግሊዝኛ ፊደል ጀምሮ እናስተምራለን። ስለዚህ ጆይን አድርጉ፣ ላይክ ሸር አድርጉ። ዛስ ሃቭ ኤ ናይስ ታይም። አይ ዊሽ ዩ ኦል ዘ ቤስት ኦኬ። መልካሙን ሁሉ ተመኘሁላችሁ።